ደስ የሚል የሁድን በኢቢኤስ የጥምቀት በዓል ማግስት ላይ ነው ያለነው ዙረት ሰዓታችን ላይ ደርሰናል አዎ የዛሬው ዙረት እንግዲህ አዲስ አበባን በደንብ አካለናት ቆንጆ ቦታዎችን ተመልክተናል አሁን ደግሞ ዙረታችን እንግዲህ ወጣ ብሎ ደግሞ በወንጪና በወሊሶ ለየት ያሉ በጣም የሚያምሩ ብዙ ሰዎች ለሄዱባቸው ነው የሚገቡ ቦታዎችን አይቻለው በዙረቴ ሌላው ነገር አልነግራችሁ ከፕሮግራሙ ተከታተሉ ሞቅና ደመቅ ያለው ዝግጅታችን ቀጥሏል ዙረታችን ዛሬ እዚህ መዳረሻዬን ወሊሶ አድርጌያለሁ ወሊሶ ከአዲስ አበባ 130 አካባቢ ኪሎ ሜትር ነው የምትገኘው አሁን ያለውበት ሪዞርት ነጋሽ ሪዞርት ይባላል ከ1930 ዓመተ ምህረት ጀምሮ አገልግሎት እየሰጠ ያለ ትልቅ ሪዞርት ነው 90000 ሜትር ስኩዌር ላይ ያረፈ በርካታ የቱሪስት መስህቦች ያሉት የተፈጥሮ ፍልውሃ ያለውና ብዙ የሚጎበኙ ነገር ባህላዊ የሆኑ ነገሮች እንዳሉት ሰምቼ እዚህ ረፍቴን አድርጌያለሁ ነገር ግን ይሄ መጨረሻ አይደለም ከዚህ ደግሞ ወደ ወንጪ እንሄዳለን ወንጪ በርካታ የምድር ገነት የተባሉ የሚያማምሩ ቦታዎች እንዳሉ ነግረውኛል ዙረታችን ዛሬ ይሄንን ይመስላል ማለት አብረን እንመለከታለን ተከታተሉ ቀኛዝማች ነጋሽ ሪዞርት የተሰየመው ቀኛዝማች ነጋሽ እንግዲህ የሀብተ ጊዮርጊስ ዲነግዴ የወንድም ልጅ ናቸው በሳቸው ስያሜውን አግኝቷል ከዚህ ቀደም ግን ከ1930 ዓመተ ምህረት ጀምሮ የተለያዩ ስያሜዎች ነበር የመጀመሪያው ጊዮን ሆቴል ጊዮን ሪዞርት ተብሏል በሁለተኛው ደግሞ ኢትዮጵያ ሪዞርት ተብሏል አሁን ግን የቀኛዝማች ነጋሽን ስያሜ አግኝቷል በርካታ ባህልን እሴትን ኢትዮጵያዊነትን የሚገልጹ ብዙ ነገሮች አሉ እዚህ ጋር አዲስ አበባ ቤት አለ ከፊቾ አለ አኛዋክ አለ ትግራይ አለ እኔ አንዱ መርጬ አርፋለሁ እዚህ ሪዞርት ያልመጣ ሰው የለም ንጉሱን ኃይለ ሥላሴን ጨምሮ እነ መንግስቱ ኃይለ ማርያምን ጨምሮ በርካታ ታዋቂ ሰዎች እዚህ ሪዞርት አርፈው ተስተናግደዋል ዛሬ እኔ ይሄን ድል ስላገኘው በጣም ደስ ብሎኛል አሁን ደግሞ ሩሙን ላሳያችሁ ነው የቡና ተክል እንደነ ዋንዛ ያሉ በርካታ የሆኑ ሀገርኛ የሆኑ ስያሜዎች ያላቸው እጽዋቶች እንደ ልብ እዚህ ይገኛሉ እንደምታዩት በጣም ተፈጥሯዊ ጫካው አየሩ በጣም ደስ የሚል ነው አረፍ ለማለት ከከተማ ጫጫታና ግርግር እንግዲህ ሀገርን እያወቁ ለማረፍ ብዙ ሰዎች የሚመርጡት ቦታ ይመስለኛል ይሄኛው አዲስ አበባ ይባላል እንግዲህ እዚህ ጋር ሩማችሁ ከመግባታችሁ በፊት ሩማችሁ ውስጥ ምን አለ ምን ነገሮችን ይዟል ሩማችሁ የያዘው ስያሜ ምን ታሪክ አለው ይሄንን አንበባችሁ ወደ ውስጥ የምትገቡበት ነው ማለት ነው
መሰረት ጥቁር ዛፍ መቼም ብዙዎቻችን ሰምተና አይተን ማናቃቸው የኢትዮጵያ ዝርያ የሆኑ እጽዋቶች ኢመላ የሌለ ነገር የለም። እዚህ ክፍል የሚያርፉ ሰዎች እግረ መንገዳቸውን የውጭ ዜጎችም ይሁኑ ሀገራቸውን ባህላቸውን ለማወቅ የመጡ ስለ ኮንሶ ብሔረሰብ የአኗኗር የአመጋገብ ዘይቤ ሁሉ እያወቁ ነው እዚህ ሩማቸው ውስጥ የሚያድሩት ማለት ነው። የኦሮሞ ባህልን ቋንቋን እሴትን የያዘና የሚያስተምር የሚገልጽ ክፍል ነው። እንደምታዩቸው የኦሮሞ ብሔረሰብ በተለያዩ አካባቢዎች አሉ የሚጠቀሙባቸው እቃዎች አሉ። ይሄኛው በኩ ይባላል። ወደ ቦረና አካባቢ አባቶች ለእርቅ ሲሄዱ ለተለያዩ ስነ ስርዓቶች ሲሄዱ የሚይዙት ባህላዊ ዱላ ነው ማለት ነው። በሳማ በቆንጥር ባጋም በጋሬጣ በሾ ተከበሻል በየት በኩል ልምጣ በወሊሶ በኩል አጋምን ለምታውቁትም ለማታውቁትም ብዙ የተዘፈነለት ኢትዮጵያ የሚያፈራው እንግዲህ እጽዋት ይሄን ይመስላል። በነጋሽ ሎጅ ከሚገኙ የተፈጥሮ ሀብቶች መካከል ለዚህ ለሎጁ መመስረት ምክንያት የሆነው ይህ የምትመለከቱት የተፈጥሮ ፍል ውሃ ነው። የአካባቢው ማህበረሰቦች ለብዙ ነገር ይጠቀሙታል። ለሕክምና፣ ሰውነትን ዘና ለማድረግ፣ ለውበት እንዲሁም ደግሞ የተፈጥሮ ስለሆነ ለመድኃኒትነት ይጠቀሙታል። ከ1930 ወይም 84 ዓመታትን ይሄ የምታዩት የተፈጥሮ ፍል ውሃ አገልግሎት እየሰጠ ነው ማለት ነው። በጣም ለማዳዎች ናቸው። ኢትዮጵያ ውስጥ ካሉ እንግዲህ የጦጣ ዝርያዎች አንዶቹ ናቸው። ፈርቻለሁ ግን ምንም በደንብ የለመዱ ናቸው። እንደምታዩቸው የምትፈልጉትን ነገር ይዛችሁ አንተ ቀምታኝ ትሮጣለህ። አያው ጓደኛ እንዴት እንደሚያስቸግር እንካ ውድን በይቤስ በል ዙረት ይቀጥላል በልና ነው መሰጥ ዙረት ይቀጥላል። ተዋበች ስፓ ይባላል። የዚህ የነጋሽ ሎጅ የባለቤቷ እናት ናት። እንግዲህ በስፓ ደረጃ ሀገራዊ ስም ያለው ሳይ እንግዲህ ስመለከት የመጀመሪያ ጊዜ ነው። እንደምትመለከቱት ብዙ ነገሮቻቸው ኢትዮጵያዊና ታሪክን ወደ ኋላ የጥንት ናቸው። ዋና ቦታውን ብንመለከት ይሄ እንግዲህ ፍል ውሃ ነው ወይም ደግሞ የተፈጥሮ ከተፈጥሮ ስፕሪንግ የሚዘጋጅ ኢንዶር የሆነ ወይም ደግሞ በቤት ውስጥ የሚገኝ ዋና ነው፣ መዋኛ ገንዳ ነው። ብዙ ነገሩን አላደሱትም። ምክንያቱም ታሪክን እንዲገልጽ 84 ዓመት ማስቆጠሩን እንዲያንጸባርቅ ብዙ ነገሮች ሞዲፋይ ወይም ደግሞ በዘመናዊ መልክ አልታደሱም ማለት ነው። በተዋበች ስፓ ብዙ ነገሮቹ ሀገራዊ ኢትዮጵያዊነት ይዘት ያላቸው በስፓ ደረጃም ሲሰሩ ብዙ ከውጭ የምናስገባቸው እቃዎች አያስፈልጉን። በሀገርኛ ባህልን ታሪክን እያሳየን የምንጠቀምበት ስፓ ነው። አሁን ደግሞ አንድ ለየት ያለ ቦታ የምድር ገነት የሆነ ቦታ ይዣችሁ እሄዳለሁ። ተከተሉ።
ከሎጂ ወጥቼ እዚህ ተገኝቻለሁ። ወንጪ አካባቢ የሚገኝ በጣም የሚያምር የምድር ገነት የሆነ ውብ ቦታ ነው። በውስጡ እንግዲህ ፍል ውሃ አለ። የተፈጥሮ ፍል ውሃ ብዙ ሰዎችን ለጤናቸው የሚጠቅም የባህላዊ ጃኩዚ እንዳለ ሰምቻለሁኝ። ሌላ እንግዲህ ዋሻዎች አሉ። በጣም የሚያማምሩ ቦታዎች እዚህ አሉ። የሚገርመው ነገር የተፈጥሮ አምቦ ውሃ ቀርተን የምንጠጣው የተፈጥሮ አምቦ ውሃ እንዳለ ነግረውኛል። ያው እንግዲህ ከሎጂ ስወጣ ድንኳኔን ይዤ መጥቻለሁኝ። በድንኳኔ ውስጥ የዋልን ደግሞ በርካታ ነገሮችን አሳያችኋለሁ። ዙረታችን በወንጪ በምድረ ገነት ይቀጥላል። ተከተሉ። አየሽ ቦራ እንዴት እንደምታምር ይሄ እንዴት እንደሚያምር ነይ ኑረት። በቃ ገና ድንኳን እንዘረጋለን አብረን ብዙ ቦታ ስለምንጎበኝ ነይ አንቺም ሳር ተባያለሽ። ነይ ቦራ ብዙ ጊዜ አስቸጋሪው ነገር እንግዲህ እንዲወጣ ብለን ድንኳን ለመደኮም በጣም ነው የምንቸገረው። ምክንያቱም ብዙ ልምዱ አይኖረንም። በዛ ላይ እንደምታዩት ትንሽ ጨለምለም ካል ደግሞ ያስፈራል። ግን እዚህ ላይ ማኑዋሉ ላይ አይቻለሁ። እንግዲህ እንደምን ብዬ እሞክራለሁ ማለት ነው። ማደሪያን ካልሰራው ምንም መቆየት አልችልም እዚህ። ከአዲስ አበባ 165 ኪሎ ሜትር ላይ የምትገኝ በአምቦና በወሊሶ መሃል የምትገኝ በጣም ውብ ከተማ ናት። በርካታ መስህቦች አሏት። በርካታ መስህቦች አሏት። እንግዲህ ከነሱ መካከል እኔም ድንኳኔን ጥዬ የተወሰኑትን ለማየት እዚህ መጥቻለሁኝ። ወንጪ ማለት በኦሮምኛ ወጪት ማለት ነው። ወጪት ማለት ደግሞ ልክ እንደ ጎርጓዳ ሸክላ ሳህን እንደማለት ነው። ዙሪያዋ እንደምታዩት በጣም የሚያምር ሰንሰለታማ ተራራ ነው። ከተራራዎቹ መሃል ደግሞ በርካታ የቱሪስት መስህብ አለ። ሂጂ ቦራ ሂጂ። ወንጪ ካሏት በርካታ መስህቦች መካከል የምትመለከቱት የወንጪ አምቦ ውሃ የተፈጥሮ አምቦ ውሃ አንዱ ነው። ይሄ ቦታ እንግዲህ ሰዎች ሆዳቸውን ነፋስ ያደርጋቸው ምግብ ጠገብ ሲያደርጋቸው መጠጣት ሲፈልጉ ጎንበስ ብለው የሚጠጡበት የተፈጥሮ አምቦ ውሃ ቦታ ነው። በርካታ ጥቅሞችና የጤና በረከቶች እንዳሉት ነግረውኛል። እኔም ቦራን አቁሜ እንቀምሰዋለን ማለት ነው። ሂጂ ቦራ ሂጂ ሂጂ። ቆም በቃ በቃ ነው እንግዲህ የተፈጥሮ አምቦ ውሃ የሚፍለቀለቅና የሚገርማችሁ እንደምታዩት ጋዝ ነገር አለው። በጣም ኩልል ያለ ነው፣ ጥርት ያለ ነው። ብዙ ሰዎች ይሄንን እየጠጡ መድኃኒትነትን እንደሚያገኙ ነግረውኛል። ወደዚህ ልመጣ ስል እንግዲህ እንቀምሰዋለን ማለት ነው። የተፈጥሮ አምቦ ውሃችን
በጣም አፍ ላይ ጋዝ አለው። ልክ ይሄ አምቦ ውሃ ስንጠጣ ያለው ስሜት አይነት ነው ያለው። ይገርማል። ተፈጥሮ እንግዲህ ሁሉንም ነገር ሰጥታናለች። ሌሎቹን ደግሞ እናያለን። ተከታተሉ። በጣም የገረመኝ ነገር የምታያቸው ሰንሰለታማ የሆኑ ድንጋዮች የተፈጥሮ ናቸው። ምንም የሰው እጅ ያልነካቸው። በዛ ላይ ደግሞ የአካባቢው ነዋሪ የሚጠቀማቸውን እንጨቶች ከዚህ ቦታ እንደማይነካ ነግረውኛል። ለዛም ነው ተፈጥሮን ጠብቆ እንደዚህ ውብና ማራኪ የሆነው። የአካባቢው ማህበረሰብ እንግዲህ እኔ የተከራየዋትን ቦራንም ጨምሮ ትራንስፖርትነት ፈረስን ይጠቀማል። እንግዲህ ሌላው መተዳደሪያቸውም ነው። እያከራዩ ፈረሶቹ ለቱሪስቶች እያከራዩ ይጠቀማሉ። የገቢ ምንጫቸው ነው ማለት ነው። ወንጪ እንግዲህ ከአዲስ አበባ ብዙ የማትርቅ ከተማም ስለሆነች ብዙ ጎብኚዎች ይመጣሉ። ወጣቶች ሃይኪንግ ለማድረግ እንደዚህ ደግሞ ለመዝናናት ፎቶግራፎችን ለመነሳት ብዙ ሰዎች የሚመርጡት ቦታ ነው። እንግዲህ እንደሰማሁት ከሆነ በቅርቡ ደግሞ በርካታ ከተያዙ ሀገራዊ ፕሮጀክቶች መካከል አንዱ ወንጪ ነውና በርካታ ሪዞርቶች፣ በርካታ መዝናኛ ቦታዎች እንዲሁም ተፈጥሮን የምናውቅበት ነገር በወንጪ እንደሚዘጋጅ ሰምቻለሁ። ድንኳናችሁን አርጋችሁ ቦታውን ለማየት በጣም ደስ ነው የሚለው። ሁሉንም ቦታዎች ከከፍታ ላይ ማየት ትችላላችሁ። ነፋሻማ አየር አለ። ግን ወደዚህ አካባቢ ስትመጡ አየሩ ቀዝቀዝ ስለሚል ቤታችሁ ያላችሁን ጃኬትም ወፈር ያለ ልብስም ይዛችሁ ብትመጡ የበለጠ ተመራጭ ይሆናል። ጸጥታው፣ መረጋጋቱ፣ የቦታው አቀማመጥ ሁሉ በጣም ደስ የሚል ነው። ከከተማ ግርግር አረፍ ለማለት የምንመርጠው ቅርብ ቦታ ስለሆነ ወደዚህ መታችሁ እንድትጎበኙ የዙረት መልእክታችን ነው። ዛሬ በዙረት ውሎ እንግዲህ ወንጪን በጣም በጥቂቱ ነው የተመለከተው። መታችሁ ሪዞርቶችን ስታርፉ እንደገና ደግሞ ወንጪን ጎብኘት ለማድረግ በፈረስ እየተንቀሳቀሳችሁ ወንጪ ያሏትን መስህቦቿን፣ ፍልውሃዎቿን፣ የተፈጥሮ ጃኩዚዎቿን፣ የተፈጥሮ አምቦሃ መጠጦቿና በርካቶችም ነገር በዙረት የተወሰነ አሳይቻችኋለሁ። ዙረት በወንጪ ይሄንን ይመስል ነበር። ሌላ በዙረት ፕሮግራም እንገናኛለን።